መጽሐፍ ቅዱሳችን ውስጥ ሶስት ዋና የታለፉ ማዕበሎችን ትመለከታላችሁ። የመጀመሪያው የዮናስ ማዕበል ነው። የዮናስ ማዕበል ባለመታዘዝ ምክንያት የተከሰተ ማዕበል እንደነበረ ትንቢተ ዮናስ መጽሐፍ ምዕራፍ 1 ከቁጥር 4 እስከ 16 ስታነቡ ትመለከታላችሁ። ይሄንንም ደግሞ ልክ ዮናስ ወደ ጥሪውና ወደ እግዚአብሔር ዓላማ ሲመለስ እግዚአብሔር ማዕበሉን እንዳቆመለት የእግዚአብሔር ቃል ይናገራል። ሁለተኛው ማዕበል የኢየሱስ ማዕበል ነው። ይሄኛው ማዕበል ደግሞ ጌታ ኢየሱስ የእግዚአብሔርን ፍቃድ እያከናወነ እየፈጸመ የተከሰተ ማዕበል ነው። ጌታ ኢየሱስ ይሄንንም ማዕበል እንደዚሁም ደግሞ በመታመንና በመገሰጽ እንዳለፈው የእግዚአብሔር ቃል በማቴዎስ ወንጌል መጽሐፍ ምዕራፍ 8 ከቁጥር 23 እስከ 27 ላይ ይነግረናል። ወዳጆቼ ሶስተኛው በመጽሐፍ ቅዱሳችን ውስጥ የምትመለከቱት የታለፈ ማዕበል የጳውሎስ ማዕበል ነው። ሐዋርያው ጳውሎስ የገጠመው ማዕበል ዋንኛ ማዕበሉ የተከሰተበት ምክንያት በሌሎች ሰዎች ስህተት ምክንያት እንደሆነ የእግዚአብሔር ቃል ይነግረናል። ሐዋርያው ጳውሎስ በሌሎች ሰዎች ምክንያት የገጠመውን ማዕበል በመዋኘትና በመጽናት እንዳለፈው በሐዋርያት ሥራ መጽሐፍ ምዕራፍ 27 ላይ ስታነቡ ትመለከታላችሁ። አሁን ከዚህ በፊት በነገርኳችሁ በእነዚህ ሶስት የማዕበል አይነቶች ውስጥ የምትመለከቱት በተለይ ማዕበል ብዬ ስናገር የህይወት ችግር ማለቴ ነው። በዚህ ላላችሁ ቅዱሳን ይህን መልእክት ለምትከታተሉ ወገኖች ስለዚህ እነዚህን ሶስት ማዕበሎች ስትመለከቱ ማዕበል ወደ ህይወታችን የህይወት ችግር ወደ ህይወታችን ፈተና ወደ ህይወታችን የሚመጣባቸው ሶስት የተለያዩ መንገዶች እንዳሉ ታስተውላላችሁ። የመጀመሪያው ለእግዚአብሔር ጥሪና ለእግዚአብሔር ዓላማ ባለመታዘዝ ከእግዚአብሔር መንገድ በተቃራኒ በመሄድ ማዕበል ወደ ህይወታችን ሊመጣ ይችላል። ሁለተኛው ደግሞ የእግዚአብሔርን ፍቃድ እየፈጸመን እያገለገልን እንደ ፍቃዱ እንደ ሐሳቡ እየተራመድን ከጠላት ዘንድ ማዕበል ሊነሳብን እንደሚችል የእግዚአብሔር ቃል ይነግረናል። ሶስተኛው ደግሞ ከኛ ጋር ካሉ የተሳሳቱ ሰዎች የተነሳ ማዕበል በህይወታችን ሊገጥመን ይችላል። እነዚህን ሶስት ማዕበሎች ስትመለከቱ የመጀመሪያውን ባለመታዘዝ ምክንያት የመጣበትን ማዕበል ዮናስ ያለፈው በመታዘዝና ወደ እግዚአብሔር ዓላማ በመመለስ እንደሆነ የእግዚአብሔር ቃል ይነግራቸዋል። ኢየሱስ የገጠመውን ማዕበል ደግሞ የተሻገረው በመታመንና በመገሰጽ ነው። ስለዚህ ዛሬ ማታ አንዳንድ ማዕበሎቻችሁ ይገሰጻሉ፣ በጌታ በኢየሱስ ስም ጸጥ ረጭ ይላሉ። የመጽናናት ቃል ትንቢታዊ ቃል እንደሚሰማ ሰው ከእግዚአብሔር ዘንድ አንድ ነገር ሊሆንለት እንዳለ ሰው በደንብ አርጋችሁ አሜን ባሉ። በአንዳንዶቻችሁ ላይ የጽናት መንፈስ የሚያጸና የዲተርሚኔሽን ስፒሪት አሁን እንደነገርኳችሁ በተሳሳቱ ሰዎች ምክንያት በሌሎች ሰዎች ስህተት ምክንያት ማዕበል የገጠማችሁ ሰዎች ጳውሎስ ያንን ማዕበል ያለፈው በታምራት አይደለም በመጽናትና በመዋኘት እንደሆነ ከእግዚአብሔር ዘንድ አቅምና ጸጋን በመቀበል እንደሆነ ልክ እንደዚሁ አንዳንዶቻችሁ በሚቀጥሉት ወራቶች የደነገጣችሁበት ያስፈራችሁን ማዕበል አቋርጣችሁ ትሻገራላችሁ። የሐዋርያት ሥራ መጽሐፍ እንደሚናገር ሁሉ በሰላም በደህና ደረሱ ተብሎ እንደተጻፈ እግዚአብሔር ወዳየላችሁ ወደ ነገራችሁ ወደ ሰማችሁት ወደዛ ወደ እረፍትና ወደ በረከታችሁ መሻገር ይሆንላችኋል። አንድ ሰው ከእግዚአብሔር ዘንድ መልእክት እንዳለው አምኖ የመጣ ሰው ካለ ከእግዚአብሔር ዘንድ የመጣ ቃል ሳይሰራ እንደማይመለስ የሚያምን ሰው ካለ ሕዝቡ እስከሚያልፍ ድረስ ጠላቶቻቸው እንደ ድንጋይ ዝም አሉ ተብሎ እንደተጻፈ የረበሻችሁ ማዕበል ዛሬ ጸጥ ይላል። በቤትና በውጪ በአደባባይና በሚስጥር ህይወታችሁን እያወከ ያለ ከእግዚአብሔር ዘንድ ያልሆነ ማዕበል በጌታ በኢየሱስም እንደ ድንጋይ ዝም ይላል፣ እንደ ድንጋይ ዝም ይላል። አሜን የሚል ሰው ካለ ዛሬ አንድ ሰው መሻገር ይሆንለታል፣ ማለፍ ይሆንለታል፣ መድረስ ይሆንለታል። ለኢየሱስ ክብር ምስጋና ይገባዋል። በደንብ አድርጋችሁ ለጌታ ክብር አጨብጭቡ። ሃሌሉያ። ይሰማኛል ታውቃላችሁ፣ ይታየኛል ታውቃላችሁ። የትኛውንም ያህል ጠላት ሊያፋጭ ይችላል። የትኛውንም ያህል ጠላት ማዕበል ሊያስነሳ ይችላል። የማዕበሉ ጌታ፣ የንፋሱ ጌታ፣ ያውሎ ንፋሱ ጌታ፣ ባህርን የሚከፍል ፍጥረትን የሚያዝ አምላክ ከኔ ጋር ነው። እሻገረዋለሁ የሚል ሰው ካለ አሜን ይባል። እሻገረዋለሁ የሚል ሰው ካለ አሜን ይባል። እሻገረዋለሁ የሚል ሰው ካለ አሜን ይባል። አልፈዋለሁ የሚል ሰው ካለ አሜን ይባል። ይሄን ጨለማ ታልፈዋለህ፣ ይሄን ችግር ታልፈዋለህ፣ ይሄን ተግዳሮት ታልፈዋለህ፣ ይሄን ፈተና ታልፈዋለህ፣ ይሄን ብቸኝነት፣ ይሄን ማጣት ታልፈዋለህ። ለአንድ ሰው መልእክት እግዚአብሔር እንዳለው አምናለሁ። እግዚአብሔር እንደዚህ ይልሃል፣ ይሄንን መሰናክል አንድ በአንድ ታልፈዋለህ፣ አልፈ ለምስጋና ትቆማለህ። ኢየሱስ ጌታ። የዮናስ ማዕበል ብላችሁ ጻፉ። በእነዚህ በሶስት ሐሳቦች ላይ ቆመን ነው የእግዚአብሔርን ቃል የምንካፈለው። የዮናስ ማዕበል
ማዕበሉን ታልፈዋል። ለመጽሐፍ ቅዱስ የታለፉት 3 አይነት ማዕበሎች እንደሚናገሩ ነግሬሃለሁ። ዮናስ ማዕበሉን አልፎታል፣ ኢየሱስ አልፎታል፣ ጳውሎስ አልፎታል። የመጀመሪያ የዮናስ ማዕበል ነው። ወዳጆቼ የሁላችንም ማዕበል አንድ አይነት አይደለም። ማዕበል ብየስል የህይወት ችግር ማለት እንደሆነ እንዲታወቅልኝ ይፈልጋል። ብዙውን ጊዜ የህይወታችንን ማዕበል ለሰይጣን ነው የምንሰጠው። ምን ማለት ነው? የህይወታችን ማዕበል ተጠያቂውን ሰይጣን ነው የምናደርገው። ነገር ግን ወዳጆቼ በራሳችን የተሳሳቱ ውሳኔዎች ምክንያት በህይወታችን ላይ ማዕበል የምንጠራበት ማዕበል የምናስነሳበት ጊዜ በጣም ብዙ ነው። ዮናስ ኃጢአት በማድረግ አልነበረም የተሳሳተው። ልብ ብላችሁ እንድትሰሙኝ ይፈልጋሉ ወዳጆቼ። ዮናስ ኃጢአት በማድረግ በመጠጣት ዝሙት በማድረግ የተለያየ የአመጽ መንገድ በመሄድ አይደለም ዮናስ የተሳሳተው። ለእግዚአብሔር ጥሪ ባለመታዘዝ ከእግዚአብሔር ጋር ወደ ተቃራኒ አቅጣጫ ከእግዚአብሔር ሐሳብ ጋር ባለመስማማቱ ምክንያት ነው ዮናስ በህይወቱ ላይ ማዕበል የመጣበት። ከዚህ የተነሳ እግዚአብሔር አምላክ ዮናስን ለመቅጣት ሳይሆን ዮናስን ለማዞር ማዕበል አመጣበት። አንዳንዶቻችሁ የመጣባችሁ የሰሞኑ ተግዳሮት እናንተን ለመቅጣት፣ እናንተን ለመስበር፣ እናንተን ለመቅበር አይደለም፣ እናንተን ለማዞር ወደ ሐሳቡ፣ ወደ ፕሮግራሙ፣ ወደ ልጅነታችሁ ጥሪ እግዚአብሔር ወዳየላችሁ ዴስቲኒ እናንተን ለማዞር ነው ይሄ ማዕበል። ስራውን ሲጨርስ አልፏችሁ ይሄዳል፣ እናንተም ታልፉታላችሁ። እግዚአብሔር ደግሞ ዛሬ የሚነግራችሁ ነገር ምንድነው? እግዚአብሔር ወደ ዮናስ ማዕበል ያመጣው ሊቀጣው አይደለም፣ ሊያዞረው ፈልጎ ነው። ወዳጆቼ እንደ ክርስቲያን ዓላማችን መሆን ያለበት ኃጢአትን አለማድረግ ብቻ ሳይሆን እግዚአብሔርንም ማስደሰት ነው። እግዚአብሔርንም መታዘዝ ነው። እግዚአብሔር ከኃጢአት እንድትርቁ ብቻ አይደለም፣ በፍቃዱ መካከል እንድትኖሩ ዓላማውን እንድትሰሩ ይፈልጋል። የእግዚአብሔር ዋነኛ ሐሳብ እሱ ነው። ኃጢአትን አለማድረጋችሁ ጥሩ ሆኖ እያለ ነገር ግን ኃጢአትን አለማድረግ ብቻውን ደግሞ በቂ አይደለም። እግዚአብሔር በምድር ላይ ኃጢአትን ሳታረጉ ብቻ ሳይሆን እንድትኖሩ የሚፈልገው በፍቃዱ መካከል እንድትኖሩ ዓላማውን እንድትፈጽሙ እሱን እንድትታዘዙ የእግዚአብሔር ቃል ይነግራቸዋል። መጽሐፍ ቅዱስ ሲነግረን ዮናስ ከእግዚአብሔር ፊት ሸሸ፣ ከእግዚአብሔር ፊት ሄደ ብሎ ይናገራል። ወዳጆቼ ከእግዚአብሔር ጥሪና ዓላማ በሸሻችሁ ቁጥር የምትገቡት ወደ ሀብት ውስጥ ሳይሆን ወደ ማዕበል ውስጥ ነው የምትገቡት። አሜሪካ የምትገቡት ወይ ደግሞ የሆነ ብልጽግና ውስጥ እንዳይመስላችሁ። በረከታችሁ፣ ስኬታችሁ ያለው እግዚአብሔር ለእናንተ ባየላችሁ ፕሮግራም ውስጥ፣ ጥሪ ውስጥ፣ ዓላማ ውስጥ ነው እንጂ ከዛ በራቃችሁ ቁጥር የምትገቡት ትዳር ውስጥ አይደለም፣ ጉድጓድ ውስጥ ነው። ከእግዚአብሔር ጥሪና ዓላማ ርቃችሁ የምትገቡበት ትዳር እሱ ህይወት አይደለም፣ ቤት አይደለም ይሆንላችሁ፣ መቃብር ነው የሚሆነው። ሀብት አይደለም የሚሆነው፣ የህይወት ችግር፣ የህይወት ሰቆቃ ነው የሚሆነው። ስለዚህ ህይወታችሁን አንድም በዋነኛነት ለኢየሱስ እንድትሰጡ፣ ሁለትም ደግሞ ጌታ ኢየሱስን እንደ ግል አዳኛችሁ አድርጋችሁ ከተቀበላችሁ በኋላ ኢየሱስን እንደ ግል አዳኛችሁ አድርጋችሁ መቀበላችሁ ብቻውን በቂ አይደለም። ህይወታችሁን ለኢየሱስ ብቻ ሳይሆን መስጠት ያለባችሁ፣ በሁለተኛ ደረጃ ህይወታችሁን ለእግዚአብሔር ዓላማ መስጠት አለባችሁ። የአገሬ ልጆች ዮናስ ከእግዚአብሔር ጥሪ ለመሸሽ የፈለገበት ዋነኛ ምክንያት ምንድነው ብላችሁ ከጠየቃችሁ ዮናስ የነነዌ ሰዎችን ስለማይፈልጋቸው ነው። የነነዌ ሰዎችን የማይፈልግበት ምክንያት የነነዌ ሰዎች ወዳጆቼ እስራኤላውያንን በዛ ዘመን ድል አድርገዋቸው ስለነበረ ወደ ነዛ ድል ወዳደረጓቸው ሰዎች ሄዶ ማገልገል አልፈልግም። አንድ እውነት ልነግራችሁ ፈልጋለሁ። እግዚአብሔር የሚፈልገውን ሁሉ ላትፈልጉ ትችላላችሁ፣ ነገር ግን ራሳችሁን በማዕበል ውስጥ ታገኙታላችሁ። ቢ ኬርፉል። ስለዚህ አሁን እግዚአብሔር አምላክ ወደማትፈልጉት የህይወት መንገድ እንድትሄዱ ሊያደርጋችሁ ይችላል። ምናልባት እንድታገለግሉ፣ እንድትሰሩ፣ እንድትሄዱ፣ እንድትራመዱ፣ እንድትኖሩ የሚፈልገው በማትፈልጉት አይነት ማህበረሰብ፣ በማትወዱት አይነት የሥራ አይነት ምናም በእነዚህ ጉዳዮች መካከል እንድትኖሩ ሊፈልግ ይችላል። እግዚአብሔር የሚፈልገውን ሁሉ አለመፈለግ ትችላላችሁ፣ ነገር ግን ራሳችሁን ማዕበል ውስጥ እንደምታገኙት ማወቅ አለባችሁ። ከእግዚአብሔር ጥሪና ዓላማ በመሸሻችሁ ምክንያት የመጣባችሁን ዓላማ ገስጻችሁ አታልፉትም። የእግዚአብሔርን ዓላማ ባለመታዘዛችሁ፣ እንደ እግዚአብሔር ፍቃድና ሐሳብ ባለመራመዳችሁ ምክንያት የገባችሁበትን የህይወት ችግርና ፈተና በልዩ ልዩ አማካሪ፣ በሳይካትሪስት፣ በሳይኮሎጂስት ልዩ ልዩ መጽሐፎችን ኢንተርኔትን ሰርች አድርጋችሁ አታመልጡትም። እግዚአብሔር አምላክ አሸዋ በፊቱ የተቆጠረ ከዋክብትን በስሙ የሚያውቅ ነው። አታመልጡትም ስለ እግዚአብሔር በእናንተ የጀመረውን ፕሮግራም በሌላ ሰው አይጨርሰውም፣ በእናንተ ነው የሚጨርሰው። እሺ ብትል ብትታዘዝ የመከራው ወሬ ያጥርልሃል። እምቢ ካልክ ግን የባርነቱ ዘመን ነው የሚረዝምብህ። አንዴ ለፍየል አንዴ ለሊያ ስትገዛ የባርነቱ ዘመን ይረዝምብሃል። ብትታዘዝ ግን የመከራው ዘመን ያጥርልሃል። ስለዚህ ከእግዚአብሔር ዓላማ በመሸሽ ከእግዚአብሔር ፍቃድ በመውጣት ምክንያት የመጣብህን ማዕበል የምታልፈው ለእግዚአብሔር በመታዘዝ እሺ በማለት ከዓላማው ጋር በመስማማት። ማዕበሉን ታልፈዋለህ ብዬ ስልህ ማዕበሉን ገስጾልህ ብቻ ሳይሆን አንተ እየሄድክበት ካለው ከእግዚአብሔር ዓላማ ውጪ ከሆነ የህይወት መንገድ ተገስጸህም ነው የምታልፈው።
ምክንያቱም አንዳንዱ የህይወት ዓላማና ተግዳሮት አንተን መቅጣት ሳይሆን ዓላማው አንተን ወደ እግዚአብሔር ዓላማና ፍቃድ ማዞር ነው። ፊትህን ማስተካከል ነው። አንተን መመለስ ነው። የሚያምርብህ እግዚአብሔር ባየልህ ቦታ ነው። የሚያምርብህ ድል ያለው ክብር ያለው እግዚአብሔር ባየልህ ቦታ ነው። እውነቴን ነው የምነግራችሁ። ዛሬ እየከበዳችሁ የገፋችሁት ነገር ግን ክብር ያለበትና ሞገስ ያለበት የእግዚአብሔር እቅድ ተመልሶ በጌታ በኢየሱስ ስም የእናንተ መታወቂያ ይሆናል። አሁን ይህን ቃል እየተናገርኩ የእግዚአብሔር መንፈስ እንደዚህ ይናገረኛል። በህይወት ውስጥ ኪሳራ ማለት ምን ማለት እንደው ታውቃለህ? ያለ ቦታ መሆን ነው። ያለ ስፍራ መሆን ነው። እውነቴን አንዱ የኪሳራ አይነት ያለ ቦታ መሆን ነው። የእግዚአብሔር መንፈስ እንደዚህ ብለን ንገራቸው ይለኛል። በጣም ብዙ ሰዎች አላችሁ እግዚአብሔር ካየላችሁ ቦታ በተለያየ ምክንያት ገለል ብላችሁ ያላችሁ እግዚአብሔር እንደዚህ ይላችኋል። ዛሬ ወደዛ ወዳየሁላችሁ ቦታ እመልሳችኋለሁ። ወደ ትክክለኛው ቦታ እመልሳችኋለሁ። በደንብ አድርጋ ተጮህና አሜን በለኝ። ዋጋ ወደምታወጣበት፣ ክብር ወደምታይበት፣ ሞገስ ወደምታገኝበት፣ ፍሬ ወደምታገኝበት እግዚአብሔር ወዳየል ወደዛ ስፍራ ዛሬ ማታ መመለስ ይሆንልሃል። እውነቴን ነው የምነግርህ። ያለ ቦታ መሆንን እኔ አውቀዋለሁ። ያለ ቦታ መሆንን ከቅባት ውጪ ከጥሪ ውጪ እግዚአብሔር ካየልህ እግዚአብሔር ከነገረልህ ከዛ ስፍራ ውጪ መኖርን አውቀዋለሁ። ይገርማል። እዛ ሁኔታው ስትሆን እየቻልክ አትችልም፣ እያወቅህ አታውቅም። ብዙ ነገር እግዚአብሔር በአንተ ሊሰራ እየፈለገ ለሌላው ሰው ቀላል ነገር ለአንተ ከባድ ይሆናል። ዛሬ ግን እነግርሃለሁ፣ ወደ ቦታ ትመለሳለህ። ህይወት ይቀልሃል፣ ስራ ይቀልሃል። አንድ በረከት ልባርካችኋል። መሪ በሹፌር እጅ እንደሚያዝ በጌታ በኢየሱስ በሚቀጥለው ዘመን እግዚአብሔር ያየላችሁን መያዝ ይሆንላችኋል። በኢየሱስ መያዝ ይሆንላችኋል። በኢየሱስም ይሆንላችኋል። በቃ ማወቅ አለባችሁ። በነገራችን ላይ ከእግዚአብሔር ጥሪና ዓላማ በመሸሽ ለእግዚአብሔር ባለመታዘዝ የመጣብን ማዕበል አቅጣጫ ቀይራ አይሸውደውም። ቸርች ቀይራ አይሸውደውም። ከተማ ቀይራ አይሸውደውም። ይገርማል። ይከተላል። የትም ግባ፣ ለምን ፈለክበት አካባቢ እየተከተለ ይመጣል። አንተ ጋር እንድትሰራ፣ እንድታገለግል፣ እንድታስተምር፣ የእግዚአብሔርን ዓላማ እንድትፈጽም፣ ድሆችን እንድትረዳ፣ ሕፃናትን እንድታሳድግ፣ ብዙ ሰዎችን አቅም ጉልበት እንድትሆን እግዚአብሔር በአንተ ላይ ፕሮግራም ካስቀመጠ አንተ እሱን ስትሸሽ፣ አላስተምርም ብለህ ስትሸሽ፣ አላገለግልም ብለህ ስትሸሽ አይተውህም። የገባህበት እየገባ እየተከታተለ ወደ ዓላማው እስክትዞር ድረስ በር ይዘጋብሃል። አሁን ያለ አማራጭ አንድ ጉዳይ ነው። ለምን መጣ እዚህ ቤት ዛሬ? ለምን መጣ እዚህ ቤት ዛሬ? ለምን መጣ እዚህ ቤት ዛሬ? እኔ ግን አንድ ነገር አውቃለሁ። እውነቴን ነው። በአጋጣሚ አይደለም የተወለድከው፣ በእግዚአብሔር ፕሮግራም ነው የተወለድከው። አንተ የሁለት ሰዎች ስህተት ውጤት አይደለም፣ የእግዚአብሔር ፕሮግራም ውጤት ነህ። በቅርብ ጊዜ አንድ ነገር አያለው። ራእይህን ወልደህ በጌታ በኢየሱስ ስም ታየዋለህ። እግዚአብሔር ያየልህን ነገር አይተኸው በኢየሱስ ስም ማየት ይሆንልኛል። ረገጥ አርግና አሜን በል። ማዕበሉ ይታለፋል ወዳጄ። ማዕበሉ ግን የሚታለፈው ከእግዚአብሔር ዓላማ ጋር በመስማማት ነው። ማዕበሉ የሚታለፈው ለእግዚአብሔር ጥሪ በመታዘዝ ነው። ማዕበሉ የሚታለፈው ከእግዚአብሔር ጋር በመስማማት ወደ እግዚአብሔር በመጠጋት ነው። በመሸሽ አይደለም። ይገርማል። በመሸሽ አይደለም። ትልልቅ አቅም ያላቸው ሰዎች በግብታዊነት እንዳይመስል ከእግዚአብሔር ጥሪና ዓላማ ለመሸሽ የሚፈልጉት ከእግዚአብሔር ጥሪና ዓላማ ለመሸሽ የሚፈልጉት ሌላ የማይፈልጉት ነገር ስላለ ነው። እግዚአብሔር የሚፈልገው ነገር አለ በእነሱ፣ እነሱ ደግሞ በተፈለጉበት ቦታ የማይፈልጉት ነገር አለ። ምቾት የነሳቸው ነገር አለ። አንዳንዶቻችሁ ከእግዚአብሔር ቤት የሸሻችሁት መጋፋት ሰልችቷችሁ ነው። ፖለቲካ ሰልችቷችሁ ነው። ትግሉ ሰልችቷችሁ ነው። ነገር ግን ይገርማል። ትግልም ቢኖር መጋፋትም ቢኖር ወጀብም ቢኖር ተግዳሮትም ቢኖር በታየል ቦታ እግዚአብሔር አንተ በፈለገው ቦታ ዋጋ ያለ ክብር ያለ ፍጻሜ ያለ ፍሬ ያለ እዛ ቦታ ላይ ነው። በጌታ በኢየሱስ ስም ነገ ሲነጋ የሚቀጥለው ወር ባልተጠበቀ መንገድ በትክክለኛው ስፍራ ላይ ተመልሰ ጠላቶች ያዩዋል። ጩና በደንብ አድርገህ አሜን በል። ኢየሱስ ጌታ። ሁለተኛው የኢየሱስ ማዕበል ብላችሁ ጻፉ ወዳጆቼ። በመግቢያ ላይ እንደነገርኳችሁ የኢየሱስ ማዕበል ጌታ ኢየሱስ የእግዚአብሔርን ፍቃድ እየፈጸመ የተከሰተ ማዕበል ነው። በዚህ ጊዜ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ከጀርባው ላይ መጣል አላስፈልገውም። የአገሬ ልጆች ትንሽ እምነት በማዕበል ውስጥ ትደነግጣለች፣ ትልቅ እምነት ግን በማዕበል ውስጥ ይተኛል። በእግዚአብሔር ፍቃድ ውስጥ ሆናችሁ ወደ እናንተ የሚመጣውን ማዕበል በተመለከተ መፍራትና መደንገጥ የለባችሁ። ማዕበሉ ማናገርን ያለባችሁ እርምጃችሁ፣ ሐሳባችሁ፣ የህይወት መንገዳችሁ እንደ እግዚአብሔር ፍቃድ እስከሆነ ድረስ ማዕበል አይመጣም አይባልም። ሊመጣ ይችላል። ከእግዚአብሔር ፍቃድ ጋር ተስማምታችሁ እየተጓዛችሁ ሳለ ከሚመጣው ማዕበል የተነሳ መፍራትና መደንገጥ የለባችሁም። እንደውም ማዕበሉን ማናገርን ያለባችሁ። ለምን? ክርስቲያን ከሆናችሁ ተራራውንና ማዕበሉን የማናገር ስልጣን አላችሁ። ነገር ግን ማዕበሉን ማናገር የሚችሉ ከማዕበሉ ጋር መነጋገር የሚችሉ በማዕበል ውስጥ መተኛት የሚችሉ ሰዎች ብቻ ናቸው። በማዕበል ውስጥ የምትተኛው ግዴለሽ ስለሆንክ አይደለም፣ ጌታ ስላለክ
ነው። እምነት ስላለክ ነው። አዳኝ ስላለክ ነው። ከእግዚአብሔር ፍቃድ ጋር ተስማምተ እየሄድክ ባለህበት መንገድ ላይ ማዕበል ሊመጣ ይችላል። ተግዳሮት ሊመጣ ይችላል። ይሄን የመጣውን ተግዳሮትና ማዕበል የህይወት ፈተና ፈርተ ደንግጠ መሸሽ የለብህ። ለዚህ ነው ጌታ ኢየሱስ የገጠመውን ማዕበል በመታመንና በመገሰጽ ነው ያለፈው ያልኩ። ሰይጣን ማዕበል ይፈጥራል፣ እግዚአብሔር ደግሞ አእምሮን የሚያልፍ ሰላም ይፈጥራል። እንዴት ሰላማዊ እንደሆን አታውቅም፣ ግን ብቻ ሰላማዊ ነህ። እንዴት መልስ እንደሚመጣ አታውቅም፣ ግን ደግሞ መልስ እንደሚመጣ ታውቃለህ። ቤት አቅጣጫ እንደሚመጣ አታውቅም። ከእግዚአብሔር ፍቃድና ዓላማ ጋር እየተጓዝክ የሚመጣውን ማዕበል ስፍራ ለቀ አሳልፈዋለሁ ልትል አይገባም። እሱ ነው ስፍራ የሚለቀው፣ አንተ ስፍራ አትለቅም። እሱ ነው ማነጋገር ያለብህ ወዳጄ። እና ነገርኩ፣ ትንሽ እምነት በማዕበል ውስጥ ይደነግጣል። ማዕበል ሊመጣ ይችላል፣ እንዳደነግጥ። ወሬ ሊነሳ ይችላል። የተለያየ አድማ ሊደረግብህ ይችላል። ሳንገለው አንተኛም ብለው ሊማማሉ ይችላሉ። ሳናዋርደው ሳናቆመው ብለው ሊሉ ይችላሉ። አንተ ግን ፈጽሞ ግራ ልትጋባና ልትፈራ አይገባም። ይልቁኑ እንደውም በእግዚአብሔር ቃል ላይ ባለ እምነት ተነሳና ገስጸው። ይገርማል፣ የእግዚአብሔር ቃል እንደሚናገር ሕዝቡ እስከሚያልፍ ድረስ ጠላቶቻቸውን እንደ ድንጋይ ዝም አደረገላቸው ተብሎ እንደተጻፈ እነግርሃለሁ። እግዚአብሔር ወዳየልህ ወደዛ ዴስቲኒ እስክታልፍ ድረስ አንደበቱን አንተ ላይ የሚያላቅቅ እግዚአብሔር እንደ ድንጋይ ዝም ያደርገዋል። አታልፍም የሚል እንደ ድንጋይ ዝም ይላል። ትዋረዳለህ የሚል እንደ ድንጋይ ዝም ይላል። አንተ ለቀቅ አድርግና ረገጥ አድርግና አሜን በል። ዛሬ ማታ ከእግዚአብሔር ዘንድ አንድ ተግሳጽ፣ አንድ ግሳጼ በማዕበሉ ላይ ይነሳል። ጸጥ ረጭ ይላል የሚል ሰው ካለ አሜን ይበል። ጴጥሮስ እንደተኛ ትዝ ይበልህ። እንደተኛ ፈተናውን እየተጠባበቀ መተኛትን በፈተና ውስጥ በማዕበል ውስጥ ከኢየሱስ ነው የተማረው። ትልቅ እምነት ያለው ሰው በማዕበል ውስጥ ይተኛል። ማዕበሉን ማነጋገር የሚችለው ደግሞ በማዕበል ውስጥ መተኛት የሚችል ሰው ነው። እና ማዕበል ሲነሳ፣ ተግዳሮ ሲነሳ ይገርማል። እኔ በጣም የህይወት ፈተና ሲበዛብኝ እንቅልፌ ነው የሚመጣው። እንደውም ከፈለክ ይኸው አሁን ላለፉት ረጅም ደቂቃዎች ይሄን መጽሐፍ ስጠቀም አይታል። ስጽፍ ግን አላየህም። እዚህ መጽሐፍ ቅዱስ የፊት ለፊቱ ገጽ ላይ ያለው ቃል በእስክሪብቶ የጻፍኩት በጥቁር እስክሪብቶ እንደዚህ ይላል፣ ወጀብ ሲነሳብኝ እንቅልፌ ይመጣል ይላል። ይገርማል። ሰዎች ወሬ ሲያበዙብኝ እንቅልፌ አይጠፋም፣ እንቅልፌ ይመጣል። በሰላም እተኛለሁ፣ አንቀላፋለሁ። እግዚአብሔር ወዶ ሆኖኛልና መተማመኛ ከስጋት ሁሉ መታኛ። ትልቅ እምነት በማዕበል ውስጥ ይተኛል። አጠገብ ያለው ሰው ንካውና ትልቅ እምነት በማዕበል ውስጥ ይተኛል በለው። ይሄ የሚተኛ ሰው ደግሞ ማዕበሉን ያነጋግረዋል በለው። አንተ ተራራ አለመሆኑ ምንድነው? በልጄ ፊት ደልዳላ ሜዳ ትሆናለህ ተብሎ ተጽፏል። ዛሬ እነግራለሁ፣ እግዚአብሔር ምስክሬ ነው። ማዕበሉን ያስነሳው ማንም ይሁን ማን ከዚህ ቀን ጀምሮ እንደ ድንጋይ ዝም ይላል፣ እንደ ድንጋይ ጸጥ ይላል። አሜን በል። እንደ ድንጋይ ጸጥ ይላል። ቢዝነስ ላይ የተነሳ ማዕበል ጸጥ ይላል። አገልግሎትህ ላይ የተነሳ ማዕበል ጸጥ ይላል። ቤትህ ላይ የተነሳ ማዕበል ጸጥ ይላል። አልፎ መሄድ ይሆንልሃል። ኢየሱስን በመካከላቸው አልፎ ሄደ ተብሎ እንደተጻፈ ሊገሉት ፈልገው ነበረ፣ ነገር ግን አልፎ ሄደ ተብሎ እንደተጻፈ ዛሬ እነግርሃለሁ። ብዙ ነገር እንድትሆን የሚፈልግ ሰው ሊኖር ይችላል። አይናቸው እያየ አልፎ መሄድ ይሆንልሃል። ማዕበሉን ታልፈዋለህ ብዬ ስልህ ከእግዚአብሔር ዓላማ ጋር ባለመስማማት ምክንያት የመጣብን ማዕበል በመመለስና በመታዘዝ እንደ እግዚአብሔር ፍቃድ እየተጓዝክ የመጣብን ማዕበል ደግሞ ገስጸው እግዚአብሔር ላይ ባለ እምነት ተደግፈ። እቺ ማነች? በውዷ ላይ እንደተደገፈች ኢየሱስ ጌታ ነው። ያለመናወጥ ልክ መርዶክዮስ እንደተቀመጠ አንድ መንፈስ ያለው ታውቃላችሁ። ከዚህ ቃል በኋላ በብዙዎቻችሁ ላይ የሚሆነው መንፈስ ምንድነው ታውቃላችሁ? whatever it comes፣ ምንም ነገር ይምጣ የማይናወጥ መንፈስ በጌታ በኢየሱስ ስም ያገኛል። አንተ አሜን በል በደንብ አድርገህ። ስፍራህን እንዳትለቅ የሚያደርግ መንፈስ፣ የማይናወጥ መንፈስ፣ በገዢዎች ፊት የማይናወጥ፣ በአለቆች ፊት የማይናወጥ አንተ አሜን በል። አልናወጥም የሚል ሰው ካለ አሜን ይበል። አሜን 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 በለው በለው በለው። አሜን 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 አሜን። ሚስማር በተመታ ቁጥር እንደሚጠብቅ የተነሳብህ ማዕበል እያጠበቀ መሰረት ስር እየሰደደ እንዲሄድ የሚያደርግ እውነቴን ነው። ገለባ እንዳለው ውስጥ መልእክት እንዳለ ፕሮግራም እንዳለ በእግዚአብሔር ቅባት እንደከበድክ እውነቴን ነው። ታልፈዋለህ ይሄን ማዕበል፣ ታልፈዋለህ ይሄን ማዕበል፣ ታልፈዋለህ ይሄን ማዕበል። አሁን ያለውን ተግዳሮት ታልፈዋለህ። እንደዚህ ነው የሚሆነው።
እንዴት ብለህ ካልከኝ ሰው መኪና ሲነዳ ከፊት ለፊቱ ያለውን ተራራ በተጠጋው ቁጥር ተራራው እየቀነሰ እንደሚመጣ በሄደ ቁጥር ወደ ኋላው እንደሚሆን እኔ በእግዚአብሔር መንፈስ ሆኜ እነግርሃለሁ። ዛሬ ከፊት ለፊት ትልቅ መስሎ የታየ ነገር ካለፍከው በኋላ ከኋላ ይሆናል። ወደፊት ትሄዳለህ፣ ከኋላ ይሆናል። አሁን ከፊት የቆመ ከኋላ ይሆናል። ዛሬ ያስጨነቀ ነገር እንደ ገለባ ይበተናል። ጸልይላችሁ ብሎኛል ጌታ። ትንቢት ተናገር ብሎኛል ጌታ። ጌታ ትንቢት ተናገር ብሎኛል። ታልፈዋለህ። ይሄንን መከራ፣ ይሄን ችግር፣ ይሄን ማዕበል ታልፈዋለህ። ከእግዚአብሔር ዘንድ ቃል ይወጣል። ያናደደህ ነገር በጠቅላላ እሺ፣ እንዴት እንደምታልፈው ልንገራ። እሺ በለኝ። ከዚህ በፊት ተናግሬ አውቃለሁ። ከረጅም ዓመት በፊት የእስራኤል ሰዎች በኤርትራ ባህር ሲሻገሩ ይገርማል። እግሮቻቸው የረገጠው መሬት 00 ነው። 00 ኪሎ ሜትር ማንም ሄዶ የማያውቅበት መሬት ነው። ያ መሬት ለመጀመሪያ ጊዜ ነው ውሃው የተገለጠለት። ለመጀመሪያ ጊዜ ነው የሰው እግር የረገጠው። የመጀመሪያ ጊዜ ነው። ከዚህ በፊት ማንም ረግጦት አያውቅም። ፈርዖን ረግጦት አያውቅም። ትሻገረዋለህ ብዬ ስልህ ከዚህ በፊት ማንም ባላለፈው መንገድ ታልፈዋለህ። በጌታ በኢየሱስም ታልፈዋለህ። ከዚህ በፊት ዘሮች ሄደው በማያውቁበት መንገድ ትሄዳለህ። በኢየሱስም ትሄዳለህ። ደግሞ አንድ መልእክት አለኝ። አሚን ካልክ እጅን ከፍ አድርገህ ላንተ በተከፈተው በር ጠላቶች አይሻገሩ። አሚን። ላንተ በተከፈተው በር ጠላቶች አይሻገሩ። ትሻገራለህ። ከዛ በኋላ ይዘጋል። የተከተለ ፈረስና ፈረሰኛ በውሃ ይሰጥራል። ኢየሱስ ጌታ። አሜን። ወቅ እንደ ተደገፈ ሚተኛ ሰው ካየህ ያ ሰውዬ ጴንጤ ነው። በማዕበል ውስጥ ሚተኛ ሰው ካየህ ያ ሰውዬ ጴንጤ ነው። አዋጅ ወጥቶበት ሚተኛ ካየህ ያ ሰውዬ ጴንጤ ነው። ጠላቶች ተነስተውበት ሚተኛ ካየህ ያ ሰው ጴንጤ ነው። አንተ ማዕበል ተነስቶበት ሚተኛ ካለ ያ ሰውዬ ጴንጤ ነው። ምን ሌላ ሰው ሊሆን አይችልም። ለምን መሰለህ? በማዕበል ውስጥ መተኛት የሚችል ጴንጤ ብቻ። ስማ፣ ዳዊት ከቤተ መንግስቱ ወጥቶ ካልጋ ወርዶ ድንጋይ ተንተርሶ ተኝቷል። እንቅልፍ አልጋ ላይ አይደለም ያለው፣ ጌታ ጋር እና እምልህ ነገር እንደዚህ ነው። እውነቴን ነው። እንቅልፍ የነሳ ያሰጋ እንዴት ሆናለሁ፣ እንዴት አልፈዋለሁ ያልከው ነገር፣ ጨንቆኛል፣ ረዳት የለኝም ያልከው ነገር ይገርማል። ያለ ረዳት፣ ያለ አጋሽ፣ ያለ አይዞባ ያለ ሰው፣ ያለ ጓደኛ ታልፈዋለህ። የሚቀጥለው ወር፣ የሚቀጥለው ዓመት ለምስክርነት ትቆማለህ። ታልፈዋለህ። ይሄንን ማዕበል ትገስጸዋል። ሂድ በኢየሱስ ዝም በል፣ ጸጥ በል። እንዴት ሰላማዊ እንደሆን ካታቅም ግን ሰላማዊ መልሱ ከየት እንደሚመጣ አታቅም፣ ግን መልሱ እንደሚመጣ ታውቃለህ ወዳጅ። እና አንተ ተራራ ለመሆኑ በልጄ ፊት ምንድን ነው ደላላ ሜዳ ትሆናለህ እንዳሉ ጌታ ምስክሬን። መጽሐፍ ሲናገር ጭቃ በማህተብ ሲረገጥ እንደሚለወጥ እንዲሁ ለውጣታለሁ ይላል። ጭቃ በማህተብ ሲረገጥ እንደሚለወጥ እንዲሁ ለውጣታለሁ ማለት የማህተብ ቀለም በማህተብ ሲረገጥ ከቀለምነት ወደ ፊደልነት እንደሚቀየር ምን ማለት ነው? ቀለሙን ልክ ማህተቡ እንዲያርጋችሁ ስትመቱት ቅድም ቀለም የነበረው አሁን ፊደል ይሆናል። እውነቴ ነው የምነግራችሁ። በእናንተ ህይወት እያለፈ ያለው ማዕበል የምትነበቡ መጽሐፍ ነው ከውስጣችሁ የሚያወጣው፣ ትምህርት ነው ከውስጣችሁ የሚያወጣው፣ ምስክርነት ነው ከውስጣችሁ የሚያወጣው። ስፍራችሁን አትለቁም። ሶስተኛው የጳውሎስ ማዕበል። ወዳጆቼ የጳውሎስን ማዕበል በተመለከተ መነሻዬ ላይ እንደነገርኳችሁ የታለፉ 3 የማዕበል አይነቶች አሉ። አንዱ የዮናስ ነው፣ ለእግዚአብሔር ጥሪና ዓላማ ባለመታዘዝ። ሁለተኛው የኢየሱስ ማዕበል ነው፣ የእግዚአብሔርን ፍቃድ እየፈጸመ የተከሰተ ማዕበል ነው። ሶስተኛው የታለፈ ማዕበል የጳውሎስ ማዕበል ነው። አንዳንድ ሰዎች በማዕበል ውስጥ የሚገኙት የተሳሳቱ ሰዎች በጀልባቸው ውስጥ ስላሉ ነው። ጻፉ። አንዳንድ ሰዎች በማዕበል ውስጥ የሚገኙት ወይም አንዳንድ ሰዎች በማዕበል ውስጥ የሚሆኑት የተሳሳቱ ሰዎች በጀልባቸው ውስጥ ስላሉ ነው። ከሰዎች ስህተት የተነሳ የምትገቡበት ማዕበል አለ። የተሳሳቱ ሮንግ ሰዎች በህይወታችሁ ሲሆኑ ማዕበል ውስጥ ትገባላችሁ። ልክ እንደ ጳውሎስ። በጳውሎስ ላይ የደረሰው ማዕበል እምነት የማጣት ውጤት አይደለም። ከእግዚአብሔር ዓላማ የመዞር ወይም ደግሞ ለእግዚአብሔር ጥሪና ዓላማ ያለመታዘዝ ውጤት አይደለም። የተሳሳቱ ሰዎች በጳውሎስ ጀልባ ውስጥ ስለነበሩ የተነሳ ማዕበል ነው። ወዳጆቼ በእንደዚህ አይነት ማዕበል ውስጥ ስትሆኑ ማድረግ ያለባችሁን 7 ነገር ልንገራችሁና መልእክቴን እጨርሳለሁ። በእንደዚህ አይነት ማዕበል ውስጥ ስትሆኑ በተሳሳቱ ሰዎች በሌሎች ሰዎች ስህተት ምክንያት በእናንተ ህይወት ውስጥ ለሚነሳው ማዕበል ማድረግ ያለባችሁን 7 ነገር ነግራችኋለሁ። የመጀመሪያው አንደኛ
አንደኛ ብዙ ጉዳትና ስቃይ ከሚያስከትሉ ግንኙነቶች ራስን ማራቅ ነው። ብዙ ጉዳትና ስቃይ የሚያስከትሉ ግንኙነቶች አሉ። ጓደኝነቶች፣ ግንኙነቶች፣ ህብረቶች ሁሉ ተርፍ ያለባቸው አይደሉም። ነገር ግን ብዙ ስቃይና ጉዳት እንድታስተናግድ የሚያደርጉ እነዚህን ጉዳትና ስቃይ፣ ጠባሳ፣ ስብራት እንድታስተናግድ የሚያደርጉ ግንኙነቶች አሉ። ስለዚህ በተሳሳቱ ሰዎች ምክንያት በህይወትህ ላይ የሚነሳውን ማዕበል የምታልፈው ከእንደነዚህ አይነት የተሳሳቱ ግንኙነቶች በመራቅ ነው። አንተ እነሱን ስትይዛቸው ሰይጣን ደግሞ አንተን ይዛል። መያዣ ነው የሚያደርግህ፣ መያዣ ያደርጋል። ከህይወትህ ላይ ካላወረድካቸው ተሸክማቸው በማዕበል ውስጥ ነው የምትሰምጠው። አንዳንድ ሰዎች እግዚአብሔር ያላሸከሟችሁን ሰዎች ተሸክማቸዋል። እግዚአብሔር ያላሸከማችሁን ሸክም ተሸክማችሁ እየሰጠማችሁ ነው ያላችሁት። ከማዕበሉ መውጣት ከፈለጋችሁ እነዛን ሰዎች ከህይወታችሁ አውጧቸው፣ አውጧቸው። ባጭሩ አማርኛ ማዕበሉ እነዛ ሰዎች በእናንተ ላይ የሚያደርጉት ሲሆን መስጠሙ ደግሞ እናንተ በራሳችሁ ላይ የምታደርጉት ነው። ችግሩ ክህደቱ እነዛ ሰዎች በእናንተ ላይ የሚያደርጉት ሲሆን ቢተርነሱ ደግሞ እናንተ በራሳችሁ ላይ የምታደርጉት ነው። አንዳንድ ሰዎች ጉዳትና ስቃይ የምታስተናግዱባቸውን የተሳሳተ ግንኙነቶች ተሸክማችሁ በውስጣችሁ ቢተርነስ ምሬትን ይዛችኋል፣ ፈጥራችኋል። ይሄንን ቢተርነስ ይዛችሁ ደግሞ ልትሻገሩት ልታልፉት አትችሉም። ማዕበሉን አውርዷቸው፣ አስወጧቸው ከህይወታችሁ። ባለትዳር ከሆንክ ዋናው ያንተ እግዚአብሔር የሰጠ ኃላፊነት ትዳርህ፣ ከዛ ልጆችህ። ከዛ ውጪ የሆነ ያንተ ኃላፊነት አይደለም። እግዚአብሔር ዓለምን የመጠቅለል ፕሮግራም ያለው በኢየሱስ እንጂ በዮናታን አይደለም። እኔ የኢትዮጵያን ሁሉ ችግር ልፈታ አይደለም የተጠራሁት። አንዳንድ ሰዎች እግዚአብሔር ያላሸከማችሁ ሸክም ተሸክማችሁ በህይወት ማዕበልና ተግዳሮት ውስጥ ነው ያላችሁት። ስለዚህ ብዙ ጉዳትና ስቃይ ከሚያስከትሉ ግንኙነቶች ራስን ማራቅ ለመሰለ እነዛን ሰዎች ካለቀካቸው ሰዎቹ ወደፊት ላለው የእግዚአብሔር ዓላማ ስፍራ አይለቁም። ባንተ ህይወት ማዕበል፣ ተግዳሮት፣ የህይወት ፈተናና መከራ ሲነሳብህ ሰልፊ ፎቶ ወይም ደግሞ ፎቶ ቆሞ የሚያነሳን ሰው በህይወት ጀልባ ላይ ጭነህ እግዚአብሔር እጁን እንዳያስገባ ሌሎች ሰዎች እጃቸውን አስገብተዋል። ሮንግ ሰዎች እጃቸውን አስገብተዋል። እነሱ ሲሰበስቡ ነው እሱ እጁን የሚዘረጋው። እነሱ ሲወጡ ነው እግዚአብሔር ወደ አንተ ህይወት የሚገባው። እንዳልኳቸው አንዳንድ ሰዎች ማዕበል ውስጥ የሚሆኑት የተሳሳቱ ሰዎች ጀልባቸው ስላሉ። እግዚአብሔር ለዓለም የሰጠው ልጁን እንጂ አንተን አይደለም። ሁለተኛ በእንደነዚህ አይነት ማዕበል ውስጥ ስትሆን ማድረግ ያለብህ ሁለተኛው ነገር ምን መሰለ? ማዕበሉ መርከብህን ሊያወድም ይችላል። እምነትን እንዲያደክም ግን አትፍቀድለት። ጠላት መርከብህን አይፈልግም፣ እምነትህን እንጂ። ትልቁ ኪሳራ መርከብህን ማጣት አይደለም፣ እምነትህን ማጣት ነው። ነገራቸውን ሲያጡ እምነታቸውን ያጡ ብዙ ሰዎች አሉ። እናታቸውን ሲያጡ እምነታቸውን ያጡ ብዙ ሰዎች አሉ። ስራቸውን ሲያጡ እምነታቸውን ያጡ ሰዎች አሉ። ብራቸውን ሲያጡ እምነታቸውን ያጡ ሰዎች አሉ። ነገርን ስታጣ እምነትን እንዳታጣ፣ እምነትን ነገር ላይ አታርግ፣ ብር ላይ፣ ስራ ላይ፣ ሰው ጋር አታርግ። ሰይጣን መርከብህን ሊያወድም የሚፈልገው ስራህን፣ ቢዝነስህን፣ ብዙ ነገርን ሊያበላሽ የሚፈልገው ዋነኛ ዓላማው፣ ዋነኛ ፍላጎቱ መርከብህን መውሰድ ሳይሆን እምነትህን ማስጣል። ስለዚህ ጠላት የሚፈልገው መርከብህን ሳይሆን እምነትህን እንደሆነ ማወቅ አለብህ። ጠላት የሚፈልገው ቢዝነስህን አይደለም፣ ብርህን አይደለም። ጠላት የሚፈልገው ቤትህን አይደለም። ይገርማል። አንተ ካለ ይልቅ የሰጣቸው በጣም ብዙ ሰዎች ከሱ እጅ ተቀብለው እዚህ ሀገር ላይ ቪኤት የሚነዱ ብዙ ሰዎች አሉ። ሂ ዶንት ኬር ስላንተ ቪላ ቤትና መኪና። በህይወት መንገድ ላይ እንደ እግዚአብሔር ፍቃድ እየተጓዝክ ስትሄድ በተሳሳቱ ሰዎች ምክንያት በአንተ ህይወት ላይ በሚነሳው ማዕበል ማድረግ ያለብህ ማዕበሉ መርከብህን ሊያወድመው ይችላል። እምነትህን እንዲያደክም ግን እንዳትፈቅድለት። ብዙ ሰዎች ትዳራቸውን ሲያጡ እምነታቸውን አጥተዋል። እጮኛቸውን ሲያጡ እምነታቸውን አጥተዋል። ብዙ ሰዎች በቤተ ክርስቲያኑ ስም ሲያጡ እምነታቸውን አጥተዋል። ስለዚህ የሚነሳብህ ማዕበል እምነትን እንዳያደክም መከልከል አለብህ። እምነትን እንዲያደክም መፍቀድ የለብህም። በቃ ማዕበል አለ፣ በቃ አለቀ። ክላስ ካለ ፈተና አለ፣ አለቀ። እምነትን ማስነካት የለብህም። ሶስተኛ ዳመና ሆኗል ማለት ፀሐይ ጠፍቷል ማለት እንዳልሆነ፣ ማዕበል አለ ማለት እግዚአብሔር የለም ማለት እንዳልሆነ ወቅ። በማዕበሉ ስትሆን እግዚአብሔር ካንተ ጋር እንደሆነ ላይሰማ ይችላል። ማመን ያለብህ ግን ስሜትህን አይደለም፣ እግዚአብሔርን ነው፣ ቃሉን ነው፣ የነገረህን ነው ማመን ያለብህ። ጳውሎስ የተናገረው ነገር ትዝ ይበል። ሐዋርያት ሥራ መጽሐፍ ምዕራፍ 27 ላይ የእግዚአብሔር መልአክ አጠገቤ ቆሞ ይላል። ይህ ማዕበል ውስጥ ነው ማለት፣ ጨለማ ውስጥ ነው ማለት፣ የህይወት ፈተና ውስጥ ነው ማለት እግዚአብሔር የለም ማለት አይደለም። ምናልባት በዚህ አይነት የህይወት ችግርና ፈተና ማዕበል ውስጥ ስትሆን እግዚአብሔር ካንተ ጋር እንደሆነ ላይሰማ ይችላል። ወዳጄ ዛሬ ደመና ሆኗል ማለት ፀሐይ ጠፍቷል ማለት እንዳልሆነ፣ ማዕበል ውስጥ ነህ ማለት እግዚአብሔር ካንተ ጋር አይደለም ማለት አይደለም። እግዚአብሔር ካንተ ጋር ከፊት ይልቅ እንደውም ይገርማል። የማገለግለው እግዚአብሔር
መልአኩን ልኮ ዛሬ አበረታኝ አይዞህ አለኝ። ይህንን ወቅ አራተኛ በማዕበሉ ስትሆን ሁልጊዜ ታምራት አጠብቅ። እግዚአብሔር ከፈለገ ማዕበሉን ጸጥ ሊያደርገው ይችላል። ከፈለገም ደግሞ እንድትዋኝ አቅም ሊሰጥ ይችላል። እግዚአብሔር ካንተ ጋር ነው ማለት እግዚአብሔር ያለበት ህይወት ሁሉ በታምራት ይጠናቀቃል ማለት አይደለም። እግዚአብሔር ካንተ ጋር ለመሆኑ ማረጋገጫው ባንተ ህይወት የሚሆኑ ታምራቶች አይደሉም። ደግምላለሁ፣ እግዚአብሔር ያለበት ህይወት ሁሉ መጨረሻው ታምራት ላይሆን ይችላል። እግዚአብሔር ከፈለገ ማዕበሉን ጸጥ ያደርገዋል። ከፈለገም ደግሞ እንድትዋኝ አቅም ሊሰጥ ይችላል።